ይህ ወንጌል ለእናንተ ለማውራት የመጣሁበት በተለያየ ሁኔታ በተለያየ አቅጣጫ ላይ ለተቀመጡት፣ ለተጨነቁት፣ ለተቸገሩት በሁሉም ቦታ ሳይሆን በእያንዳንዱ አቅጣጫ ላይ በእያንዳንዱ ቦታ ላይ ተስፋ ቆርጦ ለተቀመጡት ህይወቱ ላይ ኑሮ ላይ ጭንቀት የገባባቸው የሆነ ተስፋ አስቆርጦ ጠላትን ያስለቀሳቸው በተለያየ ሁኔታ ላይ ጠላት ሊበቀል የሚፈልጋቸው እግዚአብሔር አንድ ቃል ልኮኛል። ኢየሱስ ለዘላለም ጌታ ነው። ዛሬ የሚናገረው የእግዚአብሔር ቃል ተስፋ በቆረጣችሁ ጉዳይ ላይ እናንተ ባስጨነቃችሁ ጉዳይ ላይ ተስፋ ቆርጣችሁ የወጣችሁበት ጉዳይ ላይ ይሄ ቃል እንደገና ስራውን ይሰራል። ይሄ ቃል እንደገና ታላቅነቱን ያሳያል። ይሄ ቃል እናንተን ከፍታን ያስይዛል። ይሄ ቃል ጭንቀት የሆናችሁ መከራ የሆነባችሁ ጉዳይ ከህይወታችሁ ላይ ነቅሎ ያወጣል ማለት ነው። ወዳጆቼ የእግዚአብሔር ቃል ዛሬ ከእናንተ ጋር ማከፋፍለው ይሆናል ማለት ነው። ዮሐንስ ወንጌል ምዕራፍ 14ን እናያለን። እግዚአብሔር በረዳው መጠን እንማራለን ማለት ነው። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ለዘላለም የተባረከ ይሁን። በሁኔታ ላይ አልፎ የሚሰራ የእግዚአብሔር እጅ ስለሆነ በሁኔታ ላይ አልፎ የሚሰራ የእግዚአብሔር ክንድ ስለሆነ ይህንን ቪዲዮን እያያችሁ ያላችሁ እናንተን ዛሬ እኔ የሚጋብዛችሁ አንድና አንድ ጉዳይ ብቻ ነው። እሱም የእግዚአብሔር ቃል ብቻ ነው ለእናንተ ይዤላችሁ መጣሁ። እሱም የእግዚአብሔር ቃል ብቻ ለእናንተ ላስረድ መጣሁ። ኢየሱስ ለዘላለም ጌታ ነው። ቃሉ ሲናገር እንደዚህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንደነሱ ባይሆንም ብላችሁ ነበረ፣ እንደሱ ባይሆን ብላችሁ ነበረ። ከዛ በኋላ ደግሞ ስፍራውን አዘጋጅላችሁ ዘንድ ይሄዳለሁ። ሄጄም ስፍራውን ባዘጋጁ እኔም ባለበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ እወስዳችኋለሁ። ኢየሱስ ለዘላለም ጌታ ነው። ይሄ ቃል ወደ እኛ ሲመጣ ከችግር ሊያወጣ ይመጣል፣ ከመከራ ሊያወጣ ይመጣል። ያስጨነቀ ጉዳይ ሁሉ ከህይወታችን ሊያራግፍ ይመጣል። እግዚአብሔር ልጁ አንድያ ለኛ የሰጠው